ለገዳዩ እውነቱን ብትነግሩትና ገዳዩም ጓደኛችሁን ከቁም ሳጥን አውጥቶ ቢገድለው እናንተ ሙሉ በሙሉ ከጥፋት ነፃ ናችሁ ብሎ ይከራከራል። ይህን የካንት ጥብቅና ግትር የሆነ ዲዮንቶሎጂካል ሀሳብ ይህን ጥያቄ እንድንጠይቅ ያስገድደናል። እነዚህን ጥብቅና ግትር የሆኑ ህጎችን መከተል የምርም ጓደኛችንን ለገዳይ አሳልፈን እንድንሰጥ የሚጠይቀን ከሆነ ይህ የምርም የሥነ ምግባር ሰዎች ያደርገናል ወይስ የህግ መጽሐፍ ባሪያ? እስኪ ከባቡር ሐዲድ አጠገብ እንዳላችሁ አድርጋችሁ አስቡ። አንድ ከቁጥጥር ውጭ የሆነ ባቡር 5 የኮንስትራክሽን ሰራተኞች ወዳሉበት አቅጣጫ በፍጥነት እየመጣ ነው። በአጋጣሚ ከመቆጣጠሪያው ሌቨር አካባቢ ቆማችኋል። ሌቨሩን ወይም መቆጣጠሪያውን ብትስቡት ባቡሩ አቅጣጫን ይቀይርና ወደ ሌላ ሐዲድ ውስጥ ይገባል። ነገር ግን በዚህ ሐዲድ ላይ ያለ አንድ ሌላ የኮንስትራክሽን ሰራተኛን ይገድላል። መቆጣጠሪያውን ትስቡታላችሁ? አሁን ደግሞ ሌላ ሁለተኛ ሴናሪዮ እናስብ። በሐዲዶቹ ላይ ባለ ትልቅ ድልድይ ላይ ቆማችኋል። አሁንም ባቡሩ 5ቱን የኮንስትራክሽን ሰራተኞች እንዳይገጭ ያለው ብቸኛ አማራጭ በአጠገባቸው የነበረ አንድ ትልቅ ወይም ገዘፍ ያለን ሰው ከድልድዩ መግፋት ነው። የሰውየው ሰውነት ባቡሩን ያስቆመዋል፣ ነገር ግን ሰውየው ይሞታል። ሰውየውን ትገፉታላችሁ? የሚገርመው እዚህ ክፍል ላይ ነው። አብዛኞቹ ይህን ጥያቄ የሚጠይቁ ሰዎች ምላሽ ለመጀመሪያው ጥያቄ መልሳቸው አዎ ሲሆን፣ ለሁለተኛው ደግሞ አይ የሚል ነው። ለምን? ተመሳሳይ ቁጥሮች፣ ተመሳሳይ ውጤት። ታዲያ አብዛኞቻችን መቆጣጠሪያውን መሳብ ትክክል ሆኖ ሲሰማን ሰውየውን ከድልድዩ ላይ መግፋት ግን ለምን እንደ አውሬነት እንቆጥረዋለን? ዛሬ ይህንኑ ኮንትራዲክሽን ሁለት በታሪክ ውስጥ ያሉ ተቃራኒ የሞራል ካታጎሪዎችን በመመልከት እንመረምራለን። ከመጀመሪያ የሞራል ካታጎሪ እንጀምር። ወደ 18ኛው ክፍለ ዘመን ልውሰዳችሁ። ጀርሚ ቤንታም ስነ ምግባርን ወይም ሞራሊቲን ልክ እንደ ኢኮኖሚያዊ ስሌት አድርጎ የሚቆጠር እንግሊዛዊ ፈላስፋ ነበር። እሱም የዩቲሊታሪያኒዝም ጽንሰ ሀሳብ መስራች ሲሆን ይህም ጽንሰ ሀሳብ ድርጊቶች በሙሉ በውጤቶቻቸውና በመዘዞቻቸው መዳኘት አለባቸው የሚል ኮንሲኩዌንሻሊስት የሆነ ጽንሰ ሀሳብ ነበር። ጀርሚ ቤንታም የሰው ልጆች ተፈጥሮ በሁለት ጌታዎች ይመራል ይል ነበር። እነሱም ደስታና ስቃይ ናቸው። ስለዚህ ትክክለኛና ብቸኛው የሞራል ድርጊት ለብዙ ሰዎች ከፍተኛና አጠቃላይ ደስታን የሚያመጣው ነው። ይህንንም ለማስላት ጀርሚ ቤንታም ፌሊሲፊክ ካልኩለስ የተባለ ስሌትንም አስቀምጧል። የአንድን ድርጊት ትክክለኛ የሥነ ምግባር ዋጋ ወይም የሞራሊቲ ዋጋ ለመገመት ጥንካሬውን፣ ቆይታውን፣ እርግጠኝነቱን እንዲሁም የደስታና የስቃዩን ስፋት ጨምሮ በ7 የተለያዩ ቫሪያብሎች በመመዘን ትክክለኛ የሞራሊቲ ዋጋውን መመዘን ይቻላል ብሎ ያምናል። ለቤንታም የባቡሩ ሂሳብ በጣም ቀላል ነው። 5 የዳኑ ሰዎች ህይወት ሲቀነስ 1 የጠፋ ህይወት። ውጤቱ አዎንታዊ ነው። ስለዚህ ጀርሚ ቤንታም ለትልቁ የጋራ ደስታ ሲባል እንዲሁም ለ5ቱ ሰዎች ህይወት መትረፍ ሲባል አንድ ግለሰብ የራሱን ህይወት መስዋዕት ማድረግ ስለሚጠበቅበት ሰውየውን ከድልድዩ ላይ መግፋት አለብህ ይላል። በሴናሪዎች ማውራት በጣም ቀላል ነው። እስኪ ይህንን የዩቲሊታሪያኒዝም አስተሳሰብ እስኪ ወደ እውነተኛ ታሪክ እንውሰደው። ዓመቱ 1884 ነው። ሚኞኔት የተባለች መርከብ በኃይለኛ ማዕበል ተመታችና በውቅያኖስ ውስጥ ሰጠመች። 4 ሰዎች፣ ካፕቴኑ፣ 2 መርከበኞችና አንድ ሪቻርድ ፓርከር የተባለ የ17 ዓመት ወጣት ረዳት አነስተኛና ደካማ ወደሆነች የነፍስ አድን ጀልባ በመሸሽ ከሞት ማምለጥ ቻሉ። ከምድር በሺዎች የሚቆጠሩ ኪሎ ሜትሮች ርቀው ምንም አይነት ምግብ ወይም ንጹህ ውሃ ሳይኖራቸው በውቅያኖስ ውስጥ ለ2 ሳምንታት ያህል ቆዩ። በከፍተኛ ጥም ምክንያት አእምሮ የተረበሸው ወጣቱ ሪቻርድ ፓርከር የሌሎቹን ማስጠንቀቂያ ችላ በማለት የውቅያኖሱን ውሃ ጠጣ። ብዙም ሳይቆይ በጠና ታመመና ወደ ኮማ ሁኔታ ውስጥ ገባ። ሁሉም በረሃም ሊሞቱ እንደሆነ የተረዳው ካፕቴኑ ወጣቱ በማንኛውም ሁኔታ ሊሞት እንደሚችል አሰበ። ወጣቱ በተፈጥሮ ቢሞት ደሙ እንደሚበላሽና ለእነሱ ምንም ጥቅም እንደማይሰጣቸው አሰበ። ነገር ግን በህመም ከመሞቱ በፊት ቢገድሉት የተረፉት 3ቱ ሰዎች የእሱን ስጋ በመመገብ ለተወሰነ ጊዜ በህይወት ሊቆዩና ሊድኑ እንደሚችል አሰበ። በህይወት ለመቆየት ካላቸው ከፍተኛ ፍላጎት የተነሳ ካፕቴኑና አንደኛው መርከበኛ አስፈሪ ውሳኔ ላይ ደረሱ። ኮማ ውስጥ የገባውን ወጣት ገደሉት። ከዚያም 3ቱ ሰዎች በህይወት ለመቆየት የእሱን ስጋ በሉ። ከጥቂት ቀናት በኋላ በአካባቢው የሚያልፍ መርከብ የነፍስ አድን ጀልባዋን ተመልክቶ 3ቱን የተረፉ ሰዎች አዳናቸው። የቤንታምን ፌሊፊከስ ካልኩለስ የምንጠቀም ከሆነ ግድያው በስነ ምግባር ጥሩ ነው ወደሚል መደምደሚያ ያደርሰናል። 3 ሰዎች ዳኑ፣ 1 ሰው ሞተ። ልጁ ኮማ ውስጥ ስለነበር ህመሟ አነስተኛ ነበር። የሌሎቹን መትረፍና በህይወት መቆየት እንዲሁም የነሱ ደስታ ከሱ ሞት ይበልጣል። የዩቲሊታሪያኒዝም ሀሳብ በእርግጥም ግድያውን ያጸድቀዋል። ይህ ዘግናኝ የሆነ እውነተኛ ታሪክ የዩቲሊታሪያኒዝምን ወይም የጀርሚ ቤንታምን ጽንሰ ሀሳብ ትክክለኛ ጉድለትና ችግር ቁልጭ አድርጎ የሚያሳይ ነው። ስነ ምግባር ወይም ሞራሊቲ ጀነራል ደስታን ብቻ ስለመመዘን ከሆነ ብዙሃኑ ሰዎች በሚጠቀሙበት ቅጽበት የትኛውንም አይነት ዘግናኝ ድርጊቶችን ያጸድቃል ማለት ነው። ተቺዎች ይህንንም የአብላጫው ጭቆና ወይም ቲራኒ ኦፍ ዘ ማጆሪቲ ብለው ይጠሩታል። እስኪ አሁን ደግሞ ሁለተኛውን የሞራል ካቴጎሪ እንመልከት። አሁንም ወደ 18ኛው ክፍለ ዘመን እንመለስና አንድ ኢማኑኤል ካንት ወደ ተባለ ጀርመናዊ ፈላስፋ ልውሰዳችሁ። ኢማኑኤል ካንት ዲዮንቶሎጂካል ሞራሊቲ ወይም ዲዮንቶሎጂካል ስነ ምግባር ለተባለ ጽንሰ ሀሳብ መሰረትን የጣለ ሰው ነው። ለካንት የድርጊቱን ልክነት ለመገምገም ምንም አይነት ፋይዳ የለውም። ይልቁንም
ስነ ምግባር ማለት ፍጹም የማይሰበሩ ህጎችን ማክበር ማለት ነው። ካንት ምኞታችን ምንም ይሁን ምን በሁሉም ሁኔታዎች ውስጥ መታዘዝ አለብን ብሎ ስለሚያምን ፍጹም ብሎ የሚያስበውን የስነ ምግባር ህግ ወይም ካታጎሪካል ኢምፔሬቲቭን ፈጠረ። ከታዋቂ ህጎቹ መካከል የሰብአዊነት ፎርሙላ ወይም ሂዩማኒቲ ፎርሙላ አንዱ ነው። ይህም ማለት የሰው ልጆች ምክንያታዊና ነጻ አስተሳሰብ ያለን ፍጥረቶች በመሆናችን አንዳችን ለሌላችን ክብር እንዲኖረን ያዛል። ለዚህም ነው የራሳችንን ግብ ለማሳካት ስንል ሰዎችን እንደ መጠቀሚያ መሳሪያ አድርገን እንዳንጠቀም የሚያዘው። ለዚህም ነው ከድልድዩ ላይ ሰውየውን ለመግፋትም ሆነ ወጣቱን ልጅ ገድሎ ለመብላት እምቢ የሚለው። የሰው ልጅ እንደ ባቡር ፍርጎ ማቆሚያ ወይንም እንደ ምግብ ምንጭ አድርገን ልትጠቀምበት አትችልም ይላል የካንት ዲዮንቶሎጂካል ኤቲክስ። የካንት ሀሳብ ያለምንም ጥርጥር የተሻለ መስሎ ይታያል አይደል? ሀሳባችሁን ኮሜንት ላይ አጋሩ። የካንት ፍጹም ህጎች ከሌሉ የሰው ልጆች በምክንያታዊነት የተደበቀ አረመኔያዊ ድርጊትን ሊፈጽሙ ይችላሉ። ለዚህም ነው እነዚህን ፍጹም ህግጋት ሁልጊዜ መተግበር አለብን ወይም ለእነዚህ ፍጹም ህግጋት ሁሌ መታዘዝ አለብን የሚለው። እስኪ የካንትን ካታጎሪካል ኢምፔሬቲቭ ወይም እነዚህን ፍጹም ህግጋት ቴስት እናደርጋቸው። አሁንም በልቦናችሁ አስቡ። በድንገት ቤት ተቀምጣችሁ ሳለ በድንገት የቅርብ ጓደኛችሁ የፊት በራችሁን በኃይል ይደበድባል። ስትከፍቱት ጓደኛችሁ በጣም ፈርቶ ትንፋሹ ቁርጥ ቁርጥ እያለ አንድ አደገኛ ገዳይ እያሳደደው እንደሆነና ያም ገዳይ ቢያገኘው እንደሚገድለው ይነግራችኋል። ወዲያውኑ ጓደኛችሁን ወደ ውስጥ አስገብታችሁ ቁምሳጥናችሁ ውስጥ ትደብቁታላችሁ። ከ2 ደቂቃ በኋላ ሌላ ኳኳታ ተሰማ። የፊት በሩን ስትከፍቱት ገዳዩ በበረንዳችሁ ላይ ቆሟል። ፎቶውንም አሳይቷችሁ ይህ ሰው በቤት መኖር አለመኖሩን ይጠይቃችኋል። የቅርብ ጓደኛችሁን ህይወት ለማትረፍ ስትሉ ለገዳዩ ትዋሻላችሁ? ይህ በፈረንሳዊ ፈላስፋ በቤንጃሚን ኮንስታንት በካንት ዲዮንቶሎጂካል ኤቲክስ ላይ ካቀረባቸው በጣም ታዋቂ መከራከሪያ ሀሳቦች አንዱ። ኮንስታንት የካንት ካታጎሪካል ኢምፔሬቲቭስ እውነትም ሁለንተናዊና ፍጹም ህግጋት ከሆኑ ለገዳዩ እንኳን መዋሸት ስህተት ነው ብሎ ይጠቁማል። ይህም ታሪክ ለካንት ሲቀርብለት ለዚህ ታሪክ ምላሽን አስቀምጧል። ካንት ሀሳቡን ማጸና፣ ተስማማበት። በአንድ ታዋቂ ጽሑፉም ላይ እንዲህ ብለው አሰፈረ። ንጹህ ህይወትን ለማትረፍ በሚል በጎ ዓላማም ቢሆን መዋሸት የለብህም ይላል። እንደ ካንት አባባል መዋሸት የቋንቋን አስተማማኝነት የሚያጠፋ ሎጂካል ኮንትራዲክሽን ስለሚያስከትል ሁልጊዜ ላለመዋሸት ፍጹም ግዴታ እንዳለብን ይናገራል። በተጨማሪም ለገዳዩ እውነቱን ብትነግሩትና ገዳዩም ጓደኛችሁን ከቁም ሳጥን አውጥቶ ቢገድለው እናንተ ሙሉ በሙሉ ከጥፋት ነፃ ናችሁ ብሎ ይከራከራል። ይህን የካንት ጥብቅና ግትር የሆነ ዲዮንቶሎጂካል ሀሳብ ይህን ጥያቄ እንድንጠይቅ ያስገድደናል። እነዚህን ጥብቅና ግትር የሆኑ ህጎችን መከተል የምርም ጓደኛችንን ለገዳይ አሳልፈን እንድንሰጥ የሚጠይቀን ከሆነ ይህ የምርም የስነ ምግባር ሰዎች ያደርገናል ወይስ የህግ መጽሐፍ ባሪያ? ይህ የካንት ስነ ምግባር ስርዓት የሰው ልጅ አውቶኖሚ ወይም ራስን በራስ የማስተዳደር መብቱን እንዲሁም በህይወት የመቆየት መብቱን እየጠበቀ ነው? እንደ እውነታው ከሆነ አንድ ጤናማ ማህበረሰብ ሁለቱንም ይፈልጋል። ለትላልቅ ማህበራዊ ውሳኔዎች የጀርሚ ቤንትሃምን ጽንሰ ሀሳብ እንፈልገዋለን። መንገድን ለመገንባት፣ ፐብሊክ ሄልዝን ለማስፋፋት፣ ትምህርት ቤቶችን ለመስራት እንዲሁም ኢኮኖሚውን ለማስተዳደር የዩቲሊታሪያን ስሌቶችን እንጠቀማለን። ዓላማችን ለብዙሃኑ ጠቃሚና አስፈላጊ ነው ብለን የምናስበውን ነገር ማሳካት ስለሆነ፣ ነገር ግን ትልቁን መልካም ነገር ለማምጣት በሚባል ሰበብ ብቻ አንዳንድ ድንበሮች እንዳይጣሱ ለማስመር የኢማኑኤል ካንት ጽንሰ ሀሳብም አስፈላጊ ነው። ምንም አይነት ማህበራዊ ውጤት ቢመጣ ግለሰቦችን ከማጆሪቲ የሚጠብቁ ሰብአዊ መብቶችን ለማርቀቅ ይህ የዲዮንቶሎጂካል ኤቲክስ አስፈላጊ ነው። እነዚህ ታላቁን መልካም ነገር ለማምጣት በምንፈልግበት ጊዜ ሰብአዊነታችንን እንዳናጣና ወደ አውሬነት እንዳንቀየር ይጠብቁናል። በጣም አስፈላጊውም ቁም ነገር ይህ ነው። የስነ ምግባር ምርምርም እንደሚያሳየው ከሆነ እነዚህ የተለያዩ የሞራል ካታጎሪዎች ንድፈ ሀሳብ ብቻ አይደሉም፣ ዓለምን ለመመልከት የምንጠቀምባቸው የግንዛቤ መነጽሮችም ጭምር ናቸው። ሰዎች እንደ ባህላቸው፣ እንደ ትምህርታቸው፣ እንደ ሃይማኖታቸው፣ እንደ አስተዳደጋቸው እንዲሁም እንደ የግል ተሞክሯቸው የተለያዩ የስነ ምግባር ኮምፓሶችን ይዘው ይጓዛሉ። አንዳንዶች ወደ ዩቲሊታሪያን ስሌት በብዛት ያዘነብላሉ፣ ሌሎች ደግሞ በካንት ህግጋት ላይ በብዛት ይደግፋሉ። አንዳንዶች ደግሞ እንደ ቨርቹ ኤቲክስ እና ኬር ኤቲክስ ያሉ መመሪያዎችንም ይከተላሉ። ትልቁ ቁልፍ ይህንን ልዩነት መረዳት ነው። የሰው ልጆች ከተለያዩ የስነ ምግባር ማዕቀፎች እንዲሁም ካታጎሪዎች እንደምንነሳ ማወቃችን በደንብ እንድንግባባ ይረዳናል። በማንግባባበት ጊዜ እንኳን ሁልጊዜ አንደኛው ወገን ስነ ምግባር የጎደለው ስለሆነ አይደለም። አብዛኛውን ጊዜ ትክክለኛውን መንገድ ለማግኘት የተለያዩ ሌንሶች እየተጠቀምን ነው። እናንተስ ወዴት ታዘነብላላችሁ? ኮሜንት ላይ አስቀምጡልኝ።